ወደ መሃል እንደዚህ ሙሌ ና አንተ እንትን ሸሚዙና ጥርሱ ብቻ እኮ ነው የሚታይ። ሙሌ ና አንተ ና ቁጭ በልና እዚህ ተመልከት። አንተ ተመልካች ነህ። እሺ በመሃል ሞቅ እያረክ ታጨበጭባለህ። እሺ ችግር የለውም እንዴ ለማጨብጨቡ ማን ብሎኝ አጨበጭበው። በአጨብጫቢነትሽማ አተማመናለሁ ሙሌ። እሺ እንጀምር። ሬዲ ኤንድ አክሽን። ክቡራን አድማጮቻችን እኮ ጨልሟል አትታይም። ምንድነው የምትይው? ደግሞ ከጀመርኩ በኋላ ነው እንዴ ብለናል። የት አለ የጨለመው? ምኑ ነው የጨለመው? አሁንም አወጣሃ። ለካ እዚህ ስለሆንኩ ነው። ታዲያ ምን ይሻላል? ወይ ውጭ እንቅረጸው እንዴ? አይ ሙሌ ስልኩን ካበራልኝ ይበቃል። በቃ አንተ አብራልኝ። ና ምንድነው? ውላችን ማጨብጨብ ነው። የተዘጋጀሁትም ለማጨብጨብ። ታዲያ ምን ተሻለ? ችግር የለውም ማጨብጨቡ በኤዲቲንግ ይገባል። አረ እንደዛ ይቻላል? አዎ በቃ አብራልኝ። ችግር የለውም። ጭብጨባ በኤዲቲንግ ይገባል። ከፍያ አይቀነስም እኮ። ከፍያ ካልተቀነሰብኝማ ምን ችግር አለ? አበራለሁ። አብራልኝ። ማጨብጨብም ማብራትም ያው ነው። ልክ ነኝ አይደለ? አዎ በቃ ይሄ ይታያል። አይ ትንሽ አስገባ። ትንሽ በቃ ፈጠን አድርገው። አስተካክለው እስከዛ አስገባው። ይታያል። አንተም እኮ ገባህ ውጣ እንጂ ወደዛ ሂድ እንጂ ልትቀባይ ነው እንዴ? እንድትታይ ነው። ታያለህ። ወደዛ ራቅ በል። ምን? እሺ አሁንስ በቃ እዛው ይታያል። እሺ ሬዲ ኤንድ አክሽን። ይህ የበስንቱ ጨዋታ ነው። ሁላችሁም ትመጣላችሁ። ዝነኛ፣ ሀብታም፣ ታዋቂ ትሆናላችሁ። እዚህ ለመምጣት የሚያስፈልገው መሳቅ ብቻ ነው። መሳቅ ብቻ። ታጨበጭባለህ እኮ እዚህ ጋር ፈምኒ ባንድ እጅ አጨብጭቦ ባንድ በሬ ስቦ እንዲሉ አበው አይሆንም። በቃ እንዳልሽው በኤዲቲንግ ታስገቢልኛለሽ። ግን እኮ አሁን ያልከው ነፃነት ወርቅነህ ለቤተሰብ ጨዋታ የሚለውን ነው። ማን ሰጠው ለሱ? ነው እንዴ? እኔ እኮ የት ነው የማውቀው እላለሁ። ተበልቻለሁ ማለት ነው። በቃ ሌላ የራስህን ነገር ፍጠረው። በቃ ችግር የለውም። ሬዲ ኤንድ አክሽን። እሱ ነገርኛም በለው እንዴ ወይ እኛ እንበልልህ አልኩት አይደል እንዴ? እሺ በሉኝ። እሺ ሬዲ አክሽን። የምትመለከቱት በስንቱ ቅጣው ነው። በያላችሁበት ጥሩ ጊዜ እንዲሆንላችሁ እንመኛለን። ምን ሆንሽ? ይሄ ደግሞ የሰይፉ ነው። ይሄ የሰይፉ ፋንታው ነው። ምንም አላስተረፉልንማ። ታዲያ ምን ተሻለ? ቀይር ወይ አንተ በለመድከው ለምን አንቀጥልም? የራስህን መለያ ለምን ብለን መጠየቃችንን እንቀጥላለን።